3 ኢትዮጵያዊ ፈላስፋ በመባል የሚታወቀውና ስለ እመቤታችን ቅድስት ድንግል ማርያም ብዙ ድርሳኖችን የጻፈው ማን ነው? ሀ አጼ ዘርዓ ያዕቆብ፣ ለ አባ ጊዮርጊስ ዘጋስጫ፣ አመሩሃ ኤፍሬም ሶርያዊ፣ መ ቅዱስ ያሬድ። ሀሌታዋ አጼ ዘርዓ ያዕቆብ። ሀሌታዋ አጼ ዘርዓ ያዕቆብ መልስ እናያለን። ሀሌታዋ አጼ ዘርዓ ያዕቆብ በትክክል ተመልሷል። የዘርዓ ያዕቆብ እመቤት ትባላለች ብዙ ጊዜና አጼ ዘርዓ ያዕቆብ ብዙዎቻችን ይሄንን ታሪክ ብናውቀው እንደዚህ አይነት ታሪኮችን ይጠቅመናል። በትክክል ተመልሷል። እድሉ እናንተ ነው። ጥያቄ ቁጥር 5 የእግዚአብሔር መንፈስ ወይንም ጸጋ በገንዘብ ለመግዛት በመፈለጉ በሐዋርያት የተከሰሰው ጠንቋይ ማን ነው? ሀ መልከ ጼዴቅ፣ ለ ኤልያስ፣ አመሩሃ ስምዖን፣ መ ጳውሎስ። ሐመሩሃ ስምዖን መልስ እናያለን። ሐመሩሃ ስምዖን በትክክል ተመልሷል። የሐዋርያት ሥራ ምዕራፍ 8 ከቁጥር 18 ላይ ይሄንን ታሪክ እናገኛለን። እናንተም እያነበባችሁ ይሄንን ታሪክ ማግኘት ትችላላችሁ። ጥያቄ ቁጥር 1 ወንድን ለጋብቻ መጠየቅ እንደሚቻል በተግባር ያሳየች ለሴት እህቶቻችን ትልቅ አርአያ የምትሆን በመጽሐፍ ቅዱስ ስሟ ተጠቅሶ ይገኛል። ይቺ ሴት ማን ናት? ሀ ሩት፣ ለ ኑኃሚን፣ አመሩሃ ሳራ፣ መ ሩሃማ። ሀሌታዋ ሩት መልስ እናያለን። ሀሌታዋ ሩት በትክክል ተመልሷል። ባሏም እንግዲህ ቦዔዝ ይባላል። በትክክል ተመልሷል። ወደ ጌታ ሰውና ሩት ይመጣ ሞክሼ በሚለው ተመልሼ። እሺ ጥያቄ ቁጥር 7 በአንድ ጎኑ 40 መዓልትና 40 ሌሊቶችን ተኝቶ እጅግ ብዙ የሆኑ የቅዱሳት መጻሕፍትን የጻፈው ጸሐፊ ማን ነው? ሀ ጸሐፊው ዕዝራ ሱቱኤል፣ ለ ጸሐፊው ሉቃስ፣ ሐመሩሃ ጸሐፊው በርናባስ፣ መ ጸሐፊው ዮሐንስ። ሀሌታዋ ጸሐፊው ዕዝራ ሱቱኤል መልስ እናያለን። ሀሌታዋ ጸሐፊው ዕዝራ ሱቱኤል በትክክል ተመልሷል። ዛሬ ጠንከር ያለ ይመስላል። ጥያቄ ቁጥር 10 ነቢዩ ዳዊት ለቤተሰቦቹ ስንተኛ ልጅ ነው? አባቱስ ማን ይባላል? ሀ 8ኛ አባቱ እሴይ፣ ለ 7ኛ አባቱ አብርሃም፣ አመሩሃ 6ኛ አባቱ ሰለሞን፣ መ 5ኛ አባቱ ኖህ። ሀሌታዋ 8ኛ አባቱ እሴይ መልስ እናያለን። በትክክል ተመልሶ 8ኛ ልጅ ነው።